ለከፍተኛ ገዢዎች የእራት ግብዣ መዘጋጀቱን ተከትሎ የትራምፕ ክሪፕቶ ከረንሲ ዋጋ አሻቀበ። የዚህ ፕሬዝዳንቱ ክሪፕቶ ከረንሲ ድረገጽ በዓለም ላይ ፍጹም የተለየ ግብዣ ባለው በዚህ ምናባዊ ገንዘብ ላይ ከፍተኛ ድርሻ ያላቸው 220 ኢንቨስተሮች ከግንቦት ወር አጋማሽ በኋላ ከፕሬዝዳንቱ ጋር በሚደረግ የእራት ግብዣ ላይ እንደሚታደሙ አመልክቷል። የክሪፕቶ መገበያያ መድረክ የሆነው ኮይንቤዝ እንዳለው የእራት ግብዣው እንደሚኖር ከተነገረ በኋላ የትራምፕ ክሪፕቶ ከረንሲ ኤስ ትራምፕ ዋጋ በ70% ጨምሯል። ነገር ግን ገንዘቡ ለገበያ ይፋ ከተደረገበት ባለፈው ጥር ወር ከነበረ ዋጋ ዝቅ ያለ ነው ብሏል። ዋሽንግተን ውስጥ በሚገኘው የትራምፕ ጎልፍ ክለብ ውስጥ የሚካሄደው የእራት ግብዣ በተጨማሪ ከፍተኛውን ክሪፕቶ ከረንሲ ለገዙ 25 ኢንቨስተሮች ፍጹም የተለየ የታዋቂ ሰዎች ግብዣ ከፕሬዝዳንቱ ጋር እንደሚኖር ድረገጹ አስታውቋል። በግብይት ላይ ያለው የትራምፕ ምናባዊ ክሪፕቶ ከረንሲ በአሁኑ ጊዜ 2.5 ቢሊዮን ዶላር አጠቃላይ ዋጋ አለው። ምናባዊ ገንዘቡ መጀመሪያ ለገበያ ትራምፕ የፕሬዝዳንትነት ምርጫውን አሸንፈው ባለፈው ወር ጥር ስልጣን ከመረከባቸው ከቀናት በፊት ነበር። ዩክሬን ለሰላም ሲባል ግዛቷን ለሩሲያ አሳልፋ ልትሰጥ ትችላለች። የኪየቭ ከንቲባ ቪታሊ ክሊሽኮ ማለትም የቀድሞ ቦክሰኛ ነው ከቢቢሲ ሬዲዮ ጋር በነበረው ቆይታ ዩክሬን ከሩሲያ ጋር በምታደርገው የሰላም ስምምነት መሬቷን አሳልፋ ልትሰጥ ትችላለች ሲል ተናግረዋል። ግዛትን መስጠት ፍትሃዊ አይደለም፣ ነገር ግን ለሰላም ከሆነ ጊዜያዊ መፍትሄ ሊሆን ይችላል ብለዋል ከንቲባው። ዩክሬን ለሰላም ስትል ግዛቷን ልትሰጥ ትችላለች በማለት በአደባባይ የተናገሩት ከንቲባው ይህ ንግግራቸው ከዩክሬን ፖለቲከኞች የመጀመሪያ ሰው ያደርጋቸዋል። ከንቲባው ይህን ይበሉ እንጂ የዩክሬኑ ፕሬዝዳንት ዘለንስኪ አሁን ላይ በሩሲያ የተያዙ የዩክሬን ግዛቶች አሳልፈው ለመስጠት ይቅርና በ2014 ወደ ሩሲያ ለተጠቃለለው ክሪሚያ እውቅና አልሰጥም ማለታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ዘለንስኪን በዚህ ሰዓት ስለ ክሪሚያ ማውራታቸው ለሰላም ያላቸውን ቁርጠኝነት አያሳይም። 2014 ላይ የተፈጠረውን አሁን ማንሳቱ ተገቢ አይደለም ሲሉ መናገራቸው የሚታወስ ነው። ትራምፕ ከፑቲን ያላቸው ግንኙነት ማደጉን ተከትሎ ይህ ያሳሰባቸው የዩክሬን ፖለቲከኞች ፕሬዝዳንት ዘለንስኪ ወደ ሰላም ስምምነቱ ሊቀርቡ ይችላል ሲል መግለጻቸው ቢቢሲ ዘግቧል። ደንቦች 275 ሚሊዮን ብር ሰበሰቡ። የአዲስ አበባ ደንብ ማስከበር 275 ሚሊዮን ብር ቅጣት ሰበሰበ። ደንብ አስከባሪ መስሪያ ቤቱ የአዲስ አበባ ደንብ ማስከበር ባለስልጣን የግንዛቤ ማስጨበጫ ስራውን ባልሰራ ተቋማትና ግለሰቦች የሚከፍሉት የቅጣት መጠን ከአሁኑ በእጥፍ ይሆን ነበር ብሏል። ባለስልጣን መስሪያ ቤቱ ከወንዝ ዳር ልማትና ከፈሳሽ አወጋገር ጋር ተያይዞ የጥፋቱ ቅጣት መጠን ወስኖ መቅጣት መጀመሩ የሚታወስ ነው እና ይሄ ነገር ፌር ነው ትላላችሁ? ሐሳብ ካላችሁ ከስር ኮሜንት ስጡ። ዘለንስኪን ወሽመጥ የቆረጠው የትራምፕ ውሳኔ። ዶናልድ ትራምፕ ክሪሚያ ግዛት በሩሲያ ቁጥጥር ስር ሆኖ ይቆያል ሲሉ፣ ዩክሬንን ደግሞ ወደ ኔቶ የመቀላቀልን ሐሳብ ትተኗል ሲሉ ተናገሩ። የዩክሬን ጦርነትን ለማቆም በተደረገው ውይይት የትራምፕ አስተዳደር ዩክሬን ኔቶን እንደማትቀላቀል ነገር ግን የአውሮፓ ህብረት አባልነት ልትከተል እንደምትችል ሐሳብ አቅርበዋል። የዩኤስኤ ፕሬዝዳንት ዶናልድ ትራምፕ ከታይም መጽሔት ጋር ባደረጉት ቃለ ምልልስ እንደተናገሩት በዩክሬን ያለው ጦርነት ለማስቆም የሚደረገው ጥረት እየተጠናከረ መምጣቱን በሩሲያ የተያዘውን የዩክሬን ክሪሚያ ባህረ ገብ መሬት ከሩሲያ ቁጥጥር ስር ይቆያል ሲሉ ተናግረዋል። በተጨማሪም አሁን ራሽያ የያዘቻቸውን 4 ግዛቶች በቁጥጥሯ ስር ሆነው እንዲቀጥሉም ወስነዋል። ይህ ማለት ዩክሬን ለራሽያ 20% ግዛቷን አሳልፋ ትሰጣለች ማለት ነው፣ ክሪሚያን ሳይጨምር። ክሪሚያ በ2014 እንደተያዘ ይታወሳል። የአሜሪካው የመካከለኛው ምስራቅ ልዩ መልእክተኛ
ስቲቭ ዊትኮፍ ሞስኮ ሩሲያ ገቡ። ከፍሎሪዳ አሜሪካ የተነሳው አውሮፕላን ዊትኮፍን ይዞ ቬንኮቫ ዓለም አቀፍ አየር ማረፊያ መድረሱን ከሞስኮ የተገኙ ምንጮች ይፋ አድርገዋል። ፕሬዝዳንት ቭላዲሚር ፑቲን ጋር ልዩ መልእክተኛው ይገናኛሉ ተብሎም ይጠበቃል። በሩሲያ እና ዩክሬን ጦርነት ጉዳይ ላይ ይመክራሉ። የክሬምሊንን አቋም ፑቲን ግልጽ ያደርጋሉ ተብሏል። የድርድሩን ዝርዝር ሐሳብ ምንድናቸው የሚለውን ዋይት ሃውስ ሆነ ክሬምሊን ይፋ ባያደርጉም ፕሬዝዳንት ቭላዲሚር ፑቲን ጋር የሚደረገው ውይይት በጎ ውጤት ሊያመጣ ይችላል የሚል ተስፋ ግን ተጥሎበታል። ሩሲያ በዩክሬን ጥቃቷን ማጠናከሯን መቀጠሏም የተነገረ ሲሆን ዲፕሎማሲያዊ መንገዶችን ዘለንስኪ መምረጥ አለባቸው በሚል ዶናልድ ትራምፕ ጫና እያሳደሩ ነው። ፕሬዝዳንት ፑቲንም ቢሆን በዩክሬን የሚፈጸሙት ጥቃት ልክ አይደለም፣ ማቆም አለባቸው በሚል አሳስበዋል። ፔሌ፣ ማራዶና እና ሊዮኔል ሜሲ የምንጊዜ ምርጥ ተጫዋቾች ናቸው። ሮናልዶ ናዛሪዮም ከእነርሱ አጠገብ ነው። ክርስቲያኖ ሮናልዶ ጥሩ ተጫዋች ነው፣ ግን በእነሱ ደረጃ አይደለም። ክርስቲያኖ ጎሎች ያስቆጥራል፣ ነገር ግን መጀመሪያ የጠቀስኩት ሶስት ተጫዋቾች ተጨማሪ አስተሳሰብ አላቸው። አንተ ልታደርገው ቀርቶ ልትረዳ የማትችለውን ነገር ያደርጋሉ ሲል ገልጸዋል።